ትቆማለች። አልፋ አግዳሚውን ስትማትር ከሩብ ሰዓት በላይ አሳልፋለች። 50ዎቹን ያጋመሱ የሚመስሉ አንድ ጠምጣሚ ባጠገቧ ሊያልፉ ሲሉ አባ ያሳልሙኝ አለቻቸው። ቄሱ ጥያቄዋን ተክብረው ሊሄዱ ሲሉ እንዲያው ማስቸገር ባይሆንብኝ ያዘጋጀኋት ጸበል ጸዲቅ በረቺ እርሱ ማዕዷን ቢባርኩልኝ። የቄሱ ምላሽም ቢት አልሆነም። ተያይዘው ወደ ምትዋብ ቤት ሄዱ። ዳቦን ከመቁረሱ በፊት መጀመሪያ ቤቱን ጸበል ቢረጩልኝ እንዴት ደስ ይለኝ ነበር። ይኸው ጤና የመታው ከጀመረ ሰነባብቷል አለቻቸው። ሌቱን ደግሞ በቅዠት ነው ማሳልፈው። ጸበሉ ተዘጋጅቶ መርጨት ጀመሩ። ሳሎኑ ተረጭቶ ሲያበቃ መኝታ ቤቱ የሚድረሰው አለችና መግቢያውን አመለከተቻቸው። መራቻቸው። እንዲህ ያለ እምነት እያለሽ እንዲህ ባለ ርካሽ ቦታ መገኘትሽ ቅር ያሰኛል አሉና መርጨታቸውን ሲከተሉ ምንትዋብ ካልጋው ክፍል ወጣችና የመኝታ ቤቱን በር ዘጋቸው። ቄሱ የመቆለፍ ድምጽ ሰምተው ዘወር ሲሉ ብቻቸውን ናቸው። መገረም ልባቸውን ገዛ። የኔ ዝም የቀረኝ ቦታ የለም፣ ሁሉንም ቦታ ረጭቼልሻለሁ። ዝም የኔ ምን ያረክሽ ነው? አንድ ያጠፉት ጥፋት አለ፣ ዋስ ካልጠሩ ልፈታውት አልችልም። እንዴ ምን ነው? ምን አጥፍቼ ማንን በድዬ? ይለምናት ገቡ። ምን ነው ይኋልጅ? ምን ነው የመብራህን እህት እንዲህ ያለውን እኮ ሐሳብ ያሳደረብሽን መንፈስ እክድሃብኝ። ምነው ልጄ ምን በደልኩ? ሱተት ብዬ ተከትየሽ ቤትሽ ጸበል ከመርጨት በቀር የሚያውቁት ሰው ካለ ዘመዶ ወየንሳ ልጆ ደውዬ ልጥራውና ባስጠሩት ሰው ፊት ኃጢአቱን እናዘዛለሁ። የቅርብ ዘመድ ከታ አባቴ ልውለድ ለራሴ በገንዘብም በዘመድም ምንም የሌለው መናጢ ኪሴ ላይ እንኳን ማድራት ከጀመረ ስንትና ስንት ቀኑ። እንግዲህ የሚበጀውትን ለመምረጥ ምርጫ በጀው ነው። የማይመስል ነገር መጠየቅሽ ነው አይሆንብሽም? የኔት አረና ይሁን ቀልድ ይዘሻል። ፍላጎቴን ካላሟሉ ያለ እህል ውሃ እንደተከረቸመቦ ይቆያሉ። አራሩች የቄሱ ልመና እየበረታ ሲመጣ ልቡ ሐሴት እያደረገ ነበር። ቄሱ በሆነው ነገር እየተደናገጡ ህልምም እንዲሆን እየተመኙ አንድ ነገር ተናገሩ። ይኸውልሽ አሁን የሚልሽን የምትፈጽሚ ከሆነ የምትፈልጊው ነገር በእጅሽ ይገባል አሏት። ለተናንቋቸው ምን ይፈልግብኛል? ተረጋግታ ጠየቀች ምንትዋብ። የቄሱ መርበትበት ደስ እያሰኛት የምሰጥሽ ቁጥር ልብ ብለሽ ስሚ። የወንድሜ ልጅ አለ ማሙሸት የሚባል ስልኩን ሲያነሳ የዚህን ሰፈርና ቤት አድራሻ ሰጪውና እንዲያገኘኝ አድርጊ። ተደውሎለት መጣ። አጎቴ ምን ሆኗል? አለ ተደናግጦ። በእዳ ተይዘው ነው። የጠጣበትም አልኮል እንኳን ባፋቸው እንደዚህ አልዞረ። ታዲያ ምን የምን ጃን ያለበት? እንደዚህ ላለው ቀላል ጥያቄ መልስ መስጠት አልለመደብኝ ስትይ ቄሱ ድምጻቸውን አሰሙ። ኧረ አንቺ ሴት ጡርፍሪ ምንድነው እንደሚያወሻክትሽ? ያው ለልጄ ነገሩ እንዲህ ነው አሉና ከመጀመሪያው ጀምረው ይተርኩለት ገቡ። ይህ ሁሉ ሲሆን የተዘጋባቸው በር አልተከፈተም። በማሙሸት ፊት ላይ የማመንም ሆነ ያለማመን ነገር አይታይም። እሺ ስንት በከፍልሽ ነው አጎቴ ነፃ የሚሆነው? አለ ቄሱን እየደባበሰ። 25 ብር ከ75 ነው። እሺ ያልኳቸው። 75 ምንድናት? አንተ እንደው እየጠራውበት ነው። ቄሱ የርግማን ዶፍ ያዘንቡባት ጀመር። አመሻሹ ላይ ቄሱ ራሳቸውን ለውጠው የተከፈለበትን ገላሊ ጎበኙ ሞቅ ብላቸው መጡ። ይሁሉ ከሆነ 6 ዓመት አልፎታል። በማክስቱ የቄስ ትምህርት አልነበረም። በማክስትም እንዲሁ ሳምንት ወር ትምህርቱ ተቋረጠ። ለምን ቢባል የፊደል አስቆጣሪውን አይናየው የሚል በመጥፋቱ። አንድ ቀን ያንን ነገር አጣርቼ ደረስኩበት። የኔታን ስም ገብረ መስቀል አለች እያንዳንዱ ፊደል ረገጥ አድርጋ።
በጭቃማ ወራት አለፉ። ሊመዘገብ ወደ ትምህርት ቤት ሲወሰድ እንዴ አላቦቸር በአዲሱ ሹራብ የእጅ ጫፉን ውስጡን እየጠረገ አንደኛ ክፍል ተመዝግቤ ይሰማል። አጠገቤ አስተማሪ የሚያስቀምጣቸው ልጆች የጨርቆስ ሰፈር ልጅ ነህ ወይ ሲሉኝ አይደለም ሙላ ለምን ነኝ በል እንጂ ትላለች እናቱ። የሰፈሩን ስም የሚያስክድ ምን ተገኘ ብላ አሽቁናል። እነማን? የጨርቆስ ሰፈር ያሉን ልጆች ምን ይሉሃል? እንግዳ ሲመጣባችሁ የፎቶ አልበም ከጎረቤት ተውሳችሁ ነው ለእንግዳ የምታሳዩት ይሉናል። ምንቴ አንድ ልጅ ደግሞ ምን አለኝ መሰለሽ? የእናንተ እናቶች 12 እስኪሞሉ ድረስ ይሰባሰቡና ባለ 2 ብር 40 አልበም ይገዛሉ። ከገዙ በኋላ ያዋጡ ሰዎች 3 ፎቶ ያመጡና ይከቱበታል። ከዚያው እሑድ እጣ ያወጣላቸው ሰው እስከ ሳምንት ድረስ አልበሙን ቤት ያቆየዋል ብለው እየሳቁ አበሸቁኝ። ሲያበሽቁ አትብሸቅላቸው እሺ? ብሽሽቅ አስለምጂኛ እንዳልበሽቅላቸው። አስተማሪው ባዶ ቦታዎችን ሙሉ ብለው ጥያቄ ጠየቁ። እናቴ ውሃ ጠጣች ካለ አባቴ ክትፎ ዳሽ ተብሎ ሲጠየቅ ዳሽ በሚለው ቦታ ክትፎን አፈቀው ብለው መልሱን ጻፈ ብለው ያልኩትን አዞሩብኝ። አያቦቸ ዛሬ በሳቀይ ታፈርስን ታቀተንስታል አለች ምትዋ። በልጇ ስም የሚቀለዱ ቀልዶች እየበዙ በመምጣታቸው አትቆጭ። ይልቁንስ ትንሽ ትልቁ ሴት ወንዱ ከአፉ የሚወጣው ቃል ለመስማት ጆሮአቸውን ሲቀስሩ ስታይ ደስ ይላታል። አባቴ ክትፎ በላ ነው መልሱሽ። ውሸታም ተብዬ ዋለንጋል ይጀለጥ አያስበረክኩኝም። ጨበጨብላ። ትንሽ ቆይቶ አባቴ ክትፎ ነበር የሚበላ አለምራቁን ይዋጥ። አንቺን ያስበላሽ ነበር ወይ ብቻ ያስጠጣ ክትፎ ያስናፍቅሽ ነበር? ማን? አባቴ ነው የማላውቀው አባቴ። የምትመልስለት ስለማይኖራት ያልሰማች መስላ ፊቷን ታዞርበታለች። ረዣዥም ሳሮች በሞሉበት ግቢ ህፃናት ይሯሯጣሉ። አንደኛ ደረጃ ትምህርት ቤት ነው። እናት ከልጇ ጋር ሆና ስትጠባበቀው የነበረው ሰልፍ አልቆ ተራዋ ስለደረሰ ወደ ውስጥ ገባች። ስም ተነገራት ለመዝጋቢዋ። የአባት አቦቸር ምትዋብ የሚል ጠበቀ፣ ግን አልሆነም። የአባቱ ስም መዝጋቢዋ ዝምታ ሲበዛ መልሳ መጠየቅ ግድ ሆነባት። ገብረ መስቀል። ኩራት በበዛበት ድምጽ ምትዋብ መለሰች። ቀና ብሎ እናቱን አየ። በፈገግታ ጠይም ፊቱን አበራው። እንባው መጣ። ያ ቀን ፀሐይዋ በደመና ሳትጋረድ በሚርከፈከፈው ካፊያ መሃል ትናንሽ እግሮችን እያሮጠ ለበርካታ ህፃናት ለሚያውቁትም ለማያውቁትም የጨዋታው ርዕስ ይሄ ሆነ። አባቴን ባገኘሁት እያለ የኔ ታገር በመስቀል ይባላል እያለ ደስ የሚል የሚያሳምም ቁስል የሚያስወጣ አለንጋ ነበራቸው እያለ ደስ የሚል እናቴን የሚያናድድ ስድብ ይሰድቡኝ ነበር እያለ